ስለሆነ መጪው ብዙ ቃ ነበር ያመጣሁትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳይ ጉዳይ ነው ሁሉ ጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዚ ግን ሰዎቹ አሁን ሲደውሉ ማያቁም አሉ ጠለፎን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ነው እና ጠለፎን ያዘዙኝ ጠለፎ ነው ታራው ነው ይተጣዩ አሁን እነሱ መጅልስ ረመዳን አዘጋጅተው ያዘጋጁ መጋዘኑ ጨርሶ ለሊት ተደወለ። ለሊት ወላሂ ሩሄን አላውቀውም ሲል ማለት መኪና ገብቼ ሲሄድ መኪናው እንደዚህ እየተኛ እዛ የደረስኩት ማለት ምናልባት ቢተርፍ በቃ የሰው ነው እንትን ያለ ከምንም በላይ ማለት ነው። ለምን ሲያዙኝ ጠለብ የለኝ ብር ቀንስልን የለንም አይሞላልንም እያሉ ስራ አዘዙኝ ብዙዎቹ። ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ እንትን የሚለኝ ለብዙዎቹ እኔ ሀቂቃ እስካሁን ድረስ አንድ ቀን ይሄ ነው ተብዬ ማላካ መመረጥ እንትን ከማለት ውጪ በቃ በአብዛኛው እስካሁን እንደምታውቁት